የቃሊቲ ማረሚያ ቤት ጓዳ ጎድጓዳዎች ከያሬድ ንጉና ከድምጻዊቷ ጋር ሰዎች ለምድራዊ ጥፋታቸው በምድር ላይ ያሉ ገዢዎች ያስቀመጡላቸውን ተመጣጣኝ የሚባል ቅጣት ይቀበላሉ። ቅጣቱን የሚቀበሉበት ስፍራ ወህኒ ወይም ማረሚያ ቤት ይባላል። ተቀጪው ሰው በማረሚያ ቤት ቆይታው በአእምሮው በስሜቱና በአካሉ በስሎና ከቀደመ ባህሪው ታርሞ ይወጣል የሚል እምነት አለ። ድምጻዊ ያሬድ ነጉ ያለፈውን የትንሣኤ በዓል በቃሊቲ ማረሚያ ቤት ከሚገኙ ሴት ታራሚዎች ጋር አሳልፈዋል። ለታራሚዎች የሙዚቃ ድግስም አቅርበዋል። ታዲያ ይህን ድግስ ተከትሎ ከቃሊቲ ማረሚያ ቤት ጋር የተያዙ ወሬዎች መናፈስ ጀምረዋል። የመጀመሪያው በድግሱ መድረክ ላይ ወጥታ የዘፈነችው ድምጻዊት ፍሬህይወት ስለሺ ጉዳይ ነው። ድምጻዊቷ አሳመነኝ፣ አወይኔ፣ እዛም እዛምና ተለወጥክብኝ የተሰኙ ሙዚቃዎች ያሏት ሲሆን አሁን ደግሞ በተገኘባት የወንጀል ጥፋት ምክንያት በቃሊቲ ማረሚያ ቤት ታራሚ ነች። ጥፋቷ ምንድነው? ስንት ዓመት ተፈረደባት? ይሄንን መልስላችኋለን። መጀመሪያ ግን ስለ ቃሊቲ ማረሚያ ቤት ታሪኮች ጥቂት እንበላችሁ። ከጫማ ማሰሪያ እስከ ሐሺሽ እንዳይገባ የተከለከለበት ግን ጥሩ ከተከፈለ ሐሺሹም ማሰሪያውም ሁሉ በውድ ዋጋ የሚገኝበት ቃሊቲ። ይህ ጽሑፍ በቃሊቲ ማረሚያ ቤት ለ2 ወር ታስሮ የወጣ የሕግ ታራሚ የጻፈው ማስታወሻ ነው። ጽሑፉ ከተጻፈ በኋላ በማረሚያ ቤቱ የተደረጉ ለውጦች በዚህ ጽሑፍ አልተካተቱም። ከ5 ዓመት በፊት የነበረ መልኩ ግን ይህን ይመስላል። ቃሊቲ ማረሚያ ቤት በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ስር ከተቋቋሙ የፌዴራል ማረሚያ ቤቶች ውስጥ አንዱ ነው። መጣጥፌን ላቀርብ ያስገደደኝ በወቅቱ ስለሚነሱት የማረሚያ ቤቶች ችግር መሻሻል በቴሌቪዥንና በሬዲዮ የሚነገሩትን እዚያው ቃሊቲ ማረሚያ ቤት ወህኒ ቤት ለ2 ወር በታሰርኩበት ጊዜ ያየኋቸውንና የሰማኋቸውን ለማስተማሪያነት የሆኑ ዘንድ በማቅረብ ግዴታዬን ለመወጣት ነው። ማን ይናገር የነበረ ማን ያርዳ የቀበረ እንዲሉ አበው። እስር ቤት ለጠላትም የሚመኙት ቦታ አይደለም። እኔ ቀደም ሲል የሰማሁት ማረሚያ ቤት ውስጥ ትምህርት ያስተምራሉ፣ እነገሌ መጀመሪያ ዲግሪ ያላቸው፣ እገሌ ከ8ኛ ክፍል ጀምሮ እስከ ማስተርስ ወህኒ ቤት ነው የተማረው የሚል ወሬ ነበር። ገብቼ ያየሁት ግን የሚገርምና ሌላ ነገር ነው። እስከ 11ኛ ክፍል አካዳሚ ትምህርት፣ የቴክኒክና የሙያ ስልጠናና የኮምፒውተር ስልጠና የሚማሩ አይቻሉ። ከዚያ በላይ የተባለውን ግን አላየው። ማረሚያ ማለት ለኔ እንደሚገባኝ ከሆነ ለመታረም የገባ ሰው በስነ ልቦና፣ በባህሪ፣ በእውቀት፣ በመንፈስና በአካል በልጽጎና ዳብሮ ከስህተቱ ተምሮ አገሩንና ወገኑን እንዲረዳ ለማድረቅ የሚያግዝ ማህበራዊ ትምህርት ቤት እንደሆነ ነው። እንዲህም ነው የምሰማው። ሆኖም በተግባር የሚታየው ግን የተገላቢጦች ነው። በማረሚያ ቤት ውስጥ ከላይ የተገለጹትን የሚጻረሩ አንዳንዶቹ ምክንያታቸው ባለፈባቸው አልፎም ተርፎም የደርግ ጊዜ አስራት ዘመን ላይ የወጡ መመሪያዎች ሳይቀር እስካሁን ተግባራዊ ሲሆኑ አይቻለሁ። ለምሳሌ በደርግ ትኩስ ነገር በፔርሙዝ እንዳይገባ ይከለከላል። ምክንያቱም የሃፓዎች እንደ መልእክት ማስተላለፊያ ስለሚጠቀሙበት። ያኔ እስረኛ ከዘመድም ሆነ ከጠያቂ ጋር ስለማይገናኝ ነበር ዘዴው የተቀየሰው። አሁን ግን አንድ እስረኛ ቢያንስ ከዘመዱ ወይም ከጠያቂው ጋር ለ2 ሰዓት ወይም ለ3 ሰዓት ተገናኝቶ የፈለገውን አውግቶና ተማክሮ መሄድ ይችላል። መመሪያው ስላልቀረ ግን አሁንም ይጠቀሙበታል እንጂ በፔርሙዝ የሚተላለፍ ጽሑፍ የለም። የቱታና የስፖርት ጫማ ማሰሪያዎች አይገቡም። በእርግጥ በደርግ ወቅት እስረኛው በስቃይ ከሚኖር ይልቅ ራሱን ማጥፋት በቁም ከሚችለው በላይ ከመሰቃየት ይቀለው ስለነበረ ነው። በእርግጥ በኢህአዴግም ቢሆን በልዩ እስር ቤቶች ውስጥና በማዕከላዊ ጭምር የጫማ ማሰሪያ መከልከሉ ልክ ሊሆን ይችላል። ሆኖም በማረሚያ ቤቶች ግን ለምን? ማረሚያ እኮ ተፈርዶበት የገባ ሰው ነው የሚኖርበት። መሰቀልም ሆነ ራስን ማጥፋት ከፈለገ ግቢ ውስጥ ለልብስ ማስጫ የተዘረጋ ስንትና ስንት ገመድ ተዘርግቶ ይውል የለም እንዴ? ገመዶቹ የሚመረቱትም እዚያው ግቢ ውስጥ ከማዳበሪያ ነው። ይልቁንስ ቱታውና ጫማው ማሰሪያ ስለሌለው ታራሚው እንደ ልቡ ስፖርት እንዳይሰራ፣ የአካል እንቅስቃሴ እንዳያደርግና ጤንነቱን እንዳይጠብቅ እየተደረገ ነው። በተቃራኒው በሬዲዮ መልእክት የታመማችሁ ሐኪም ቤት የምትሄዱና የተመዘገባችሁ እያለ በተለያየ ኪኒን ሰውነታችንን ከመጉዳት ይልቅ ስፖርት ለጤንነት ወሳኝ እንደሆነ አምኖ የስፖርት ቱታና ጫማ እንዲገባ መፍቀድ አካላዊና አእምሮአዊ ብቃት አላብሶ ጤናማ ታራሚን በማፍራት የሕክምና ወጪ ለመቀነስ ይረዳል። ለአስተዳደሩም ተገቢ እንቅስቃሴ በሆነ ነበር። ይህ ባለመሆኑ ግን አዝናለሁ። ሌላው ማረሚያ ቤቱ ማን የሰጠው ኃላፊነትና ስልጣን እንደሆነ በውል ባልታወቀ ምክንያት ህጋዊነት ኖሯቸው ሀገሪቱ ውስጥ የታተሙና ከዘመድ አዝማድ የሚላኩ መጻሕፍት
ለታራሚ የሚደርሱት ከ10 እና ከዚያ በላይ ባሉ ቀናት ውስጥ ነው። ለምን ቢባል የዚህ ስራ ኃላፊዋ ሳንሱር አድርገው እስኪጨርሱ ነው። መንግስት ኃላፊነቱንና ማዕረጉን እንዴት እንደሚሰጣቸው ጊዜ ይወቅ እንጂ ሳንሱር ማድረግ ለምን አስፈልጎ ነው? ለማድረግስ ዕውቀትና ብቃት አስፈላጊ አይደለም ወይ? አረምን መጽሐፍ ብቻ መንግስት የሚያትመውም የግል ጋዜጦችም ጭራሹን አይገቡ። ማረሚያ ቤቱ ጠያቂ ሲመጣ ለታራሚው እንዳያስገባ የሚከለክላቸው በርካታ ነገሮች አሉ። ከነዚህም ውስጥ ሲጋራ፣ ሺሻ፣ ሐሺሽ፣ ዕጣን፣ ጫት እና አልኮል መጠጦች ይገኙበታል። ከምግብ ሎሚ፣ ድልህ፣ ዳጣ፣ ሚጥሚጣ፣ ጥሬ ስጋ፣ ከልብስ እጅግ የሙሉ ልብሶች፣ የስፖርተኛ ጫማ፣ ገመድ ያላቸው ቱታዎች፣ ከመድኃኒት በማረሚያ ቤቱ በኩል የተመረመረና የሐኪም ፍቃድ ያላቸው ካልሆነ የማይገቡ በርካታ ናቸው። የማረሚያ ቤቱ ሕግ በታራሚው ላይ ሊያስከትል ከሚችለው የጤና ጠንቅና ጉዳት ከጸጥታ ከሰላም አንጻር ከሆነ አግባብነት ያለው ነው ቢባልም አንዳንዶቹ ለምን የሚል ምክንያት ያስነሳሉ። ነገር ግን እንደ ሕግ ከወሰድናቸው ማክበር አስፈላጊ ነው። ታዲያ ግን የተከለከሉት ታራሚ በጠያቂው በኩል እንዳያገኛቸው እንጂ ከላይ የጠቀስኳቸው ነገሮች በሙሉ ግቢ ውስጥ እንደ ልብ የሚገኙ የሚሸጡና ዋጋቸው በጣም ውድ ከመሆኑም የተነሳ በዞኑ በሻጮች መካከል በገንዘብ ማስተላለፍና በመካካድ የሚነሱ ግጭቶች የሌላውን ታራሚ ሰላምና ጸጥታ እየነሱ አልፎ አልፎ በግጭቶች ሳቢያ የታራሚ ሕይወት መጥፋትን ሲያስከትሉ ይታያል። መንስኤው የማረሚያ ቤቶቹ አስተዳደር ምግባረ ብልሹነት ሲሆን በዙሪያው ባሉ የጥበቃ ሰራተኞች የሀብት ማካበት ፍላጎት የመነጨ በመሆኑ የጥበቃ ሰራተኞቹ ቋሚ ከመሆናቸው አንጻር የተፈጠረና በልምድ የተገኘ ሀብት ማካበቻ መንገድ ነው። ከከፈሉ ሞባይል ስልክ አለለት። ገቢውም የጥበቆቹና ያስተዳደሩ በመሆኑ ስራውን ተረክበው ትንሽ ጥቅም አግኝተው ከሚያከፋፍሉት በገንዘብ አቀባይና በገንዘብ ተቀባይ መካከል በተነሳ ግጭት ያገኘሁት ፍንጭ በመሆኑ ያሳዘነኝ ተግባር ነው። ለካ ጠንክረው የሚፈትሹት የነሱ ገበያ እንዳይዘጋ ነው። ያ ሁሉ ጠያቂ በፍተሻ ሰበብ የሚንገላታው ለዚህ መሆን አለበት ያሰኛል። ታዲያ እንዲህ አይነቱ ዝብርቅርቅ ውስጥ ታስሮ የወጣው ታራሚ ምን አይነት ትምህርት ተምሮ ነው ሲወጣ ከሌላው ህብረተሰብ ጋር ተዛምዶና ተግባብቶ ሊኖር የሚችለው? ወደ ያሬድ ንጉ የማረሚያ ቤት ኮንሰርትና አብራው በመዝፈኗ መነጋገሪያ ስለሆነችው ድምፃዊት ፍሬሕይወት ስለሺ ጥቂት ብለን እናብቃ። ድምፃዊቷ በተለያዩ የሙዚቃ ስራዎቿ መጠነኛ የሚባል እውቅና የነበራት ሲሆን በተገኘባት ወንጀል ምክንያት ተፈርዶባት